ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የፍሬሽማን ማቴማቲክስ ቻፕተር 4 ኤክሰርሳይዝ 4 አንዳንድን አብረን እንሰራለን ማለት ነው። እና ይህን ቪዲዮ ስታዩ ያው ቪዲዮ ስትጀምሩ ፕሊስ ላይክ አድርጉት። በተለይ ከዚህ በፊት የሰሯቸውን ቪዲዮ ያያችሁ ልጆች ላይክ ብታደርጉ በጣም አሪፍ ነው። ለምን ቪዲዮዎቹ በእርግጠኝነት በተለያየ መንገድ ጠቅማችኋል ብዬ አስባለሁ። ለሚድ ኤግዛማችሁ፣ ለፋይናል ኤግዛማችሁ እና ለማንበብ በሚመች መልኩ ነው ቪዲዮዎቹን እያቀረቧቸው ያለው ማለት ነው። እና ላይክ አድርጉ። እንደገና ቪዲዮን ከወደዳችሁ ደግሞ የተለያየ ቴሌግራም ግሩፕ ላይ ወስዳችሁ ሸር ብታደርጉት ምንም ችግር የለውም። ልጆች ይማሩበት፣ እንደናንተ ይጠቀሙበት ማለት እፈልጋለሁ። ሌላው ደግሞ ያው ቪፒኤን እያበራችሁ ብታዩት በጣም አሪፍ ነው። እንደዛ አድርጉ። ኤኒዌይስ ይህን ቪዲዮ ኤክሰርሳይዝ 4.11 ወይ በኮርስ መልኩ ወይ ደግሞ በፕላይሊስት ኤክሰርሳይዝ 4.11 ጨምሮ ሙሉ የቻፕተር 4ን በአንድ ፕላይሊስት ማግኘት ትችላላችሁ። ወይም ደግሞ አንድ ኮርስ የሚለውን ስታገኙ ስትጨርሱት አንድ ሰርተፊኬት ምንድነው ባጅ ይሰጣችኋል። ኮንግራቹሌሽንስ የሚል ባጅ ይሰጣችኋል። ያው እንደጨረሳችሁት ለማሳየት ነው። ኤኒዌይስ ግን እንደዛ ማድረግ ትችላላችሁ። ከዚህ በፊት የሰሯችሁ ቪዲዮዎች ደግሞ የቻፕተር 3 ባንድ ፕላይሊስት የቻፕተር 2 ባንድ ፕላይሊስት ማግኘት ትችላላችሁ። እና ወደ ቀጥታ ወደ ጥያቄያችን እንግባ ማለት ነው። ኤክሰርሳይዝ 4.11 ይላል። አንደኛ ጥያቄ ፋይንድ ዘ ዲስታንስ ቢትዊን ዘ ፎሎዊንግ ፔርስ ኦፍ ፖይንትስ። አሁን ምንድነው የተጠየቀ? ሁለት ፖይንቶች ተሰጠውናል ማለት ከአንድ ላይ ያሉ ሁለት ፖይንቶች ተሰጠውናል። ሌትስ ፎር ኤግዛምፕል የሆነ አርቢትራሪ ፖይንት እዚህ ጋር አንድ አለ ብለን ብናስብ ከዛ የዚህ ላይን አርቢትራሪ ፖይንት ደግሞ እዚህ ጋር ነው። ስለዚህ የመጀመሪያውን ለምሳሌ ኤክስ ኖት ማለት ይችላል ወይም ደግሞ ኤክስ ዋን ዋይ ዋን ብል እዚህ ጋር ማለት ነው። ሁሉም ጥያቄ የምንሰራው እንደዚህ አይነት ኮንሰፕት ነው ያለው። እዚህ ጋር ደግሞ ኤክስ ቱ ዋይ ቱ ነው የደረሰበት ብለን ብናስብ ስለዚህ እቺን ዲስታንስ ዲን ፈልጉ ነው የተባለው። ስለዚህ ዲን ደግሞ ስንፈልግ ሪመምበር ዛት ዘ ጀነራል ፎርሙላ ፎር ዲስታንስ ስትፈልጉ ዲ which is equal to ዲስታንስ ማለት ኖርም ማለት ነው። ቬክተር ላይ ስትማሩ ወይም ደግሞ ሞጁልም ልትሉ ትችላላችሁ አንዳንድ ጊዜ። ስለዚህ ዲስታንስ which is equal to what x2 minus x1 ጀነራል ፎርሙላ ማለት x2 minus x1 the whole squared plus y2 minus y1 the whole squared ይሆናል ማለት ነው። እቺ 1 ነች the whole squared። ይሄ ነው በቃ የዲስታንስ ፎርሙላ። ለምሳሌ ዲስታንስ እንትን ፖይንቱ ከኦሪጂን ከሆነ x ስኩዌር ፕላስ y ስኩዌር ይሆናል። ወይም ደግሞ x 0 ብቻ አሁን ቪዲዮውን ስሰራ እሱ ነገር እንላለን። ኤኒዌይስ ወደ ቀጥታ ወደ ቪዲዮ ይያችሁ ልሄድ፣ ምክንያቱም እንደዚህ ከሆነ ጊዜ ማጥፋት ነው የሚሆነው። እሺ የመጀመሪያው መረጥ አድርጌ ነው የምሰራቸው ብዬ ነበር። ነገር ግን 6 ስለሆኑ ሁሉንም ሰራቸዋለሁ። ስለዚህ ኤ ላይ የተሰጠንን አሁን መጀመሪያ ጊቨናችሁን ለዩ። ኔጌቲቭ 1 0 እስከ 3 0 ድረስ ነው የተሰጠው። ያም ማለት የሆነ ላይ ለምሳሌ ከኔጌቲቭ 1 0 ያ ማለት የኤክስ ኔጌቲቭ 1 ነው፣ የዋይ 0 ነው። ከዚህ ደግሞ የኤክስ ፖዚቲቭ 3 ነው፣ የዋይ 0 ነው ማለት። ስለዚህ ናው ዘ ዲስታንስ ፎርሙላ ግን ስታወጡ መጀመሪያ ለመስራት እንዲመቻችሁ በተለይ እስክትለማመዱ ድረስ x1 y1 which is equal to ኔጌቲቭ 1 0 በሉ። ከዛ x2 y2 ኮኦርዲኔቱ ማለት ነው which is equal to what 3 0 ነው የተሰጠን ብላችሁ መነሳት ትችላላችሁ። now from the general formula distance which is equal to what yes x2 minus x1 ማድረግ ትችላላችሁ። x2 minus x1 the whole squared plus y2 minus y1 the whole squared ይሆናል ማለት ነው። ስለዚህ which is equal to አንደር ስኩዌር ሩት ታደርጉና ከዛ y2 ስንት ነች? 3 ነች ማለት x2 ማለት ነው x2 3 ነው። now 3 minus of minus 1 yes ከዛ እዚህ ጋር እቺኛው ብራኬት ለዚህኛው ብቻ ነው የተጠቀመው the whole squared plus what about y2 which is 0 what about y1 which is again 0 right the whole squared ከዛ አንደር ስኩዌር ሩት ታደርጉታላችሁ። ዲስታንስ ስለሆነ ፕላስ ኦር ማይነስ ማድረግ አይጠበቅባችሁም። ስለዚህ 3 ሲቀነስ minus of minus 1 is 4 so 4 ስኩዌር ሩት ኦፍ 4 the whole squared ማለት ምን ማለት ነው? ይህ ማለት 4 ይወጣል ማለት ነው። ስለዚህ 4 የመጀመሪያው 4 እዚህ ጋር አሁን x1 y1 የሚለውን እዚህ ጋር ቀጥታ ላስገባ። ለምን ይሄን ፎርሙላ ነው የምደጋግመው? ምንም ችግር የለውም። ስለዚህ ዲስታንስ which is equal to አንደር ስኩዌር ሩት ኦፍ እና ይሄ ግን ግዴታ ነው መጻፍ አለባችሁ። x2 minus x1 yes x2 minus x1 the whole squared plus y2 minus y1 the whole squared ማለት ነው። እዚህ ጋር 1 ነች ይቅርታ y1 the whole squared። ከዛ በኋላ አሁን x2 ማለት ማነች? x1 እዚህ ጋር ስንት ነች? 1 ስለዚህ 1 ሲቀነስ ታደርጉና አሁን x1 ስንት ነው? 1 ሁለቱም እኩል ናቸው ማለት ነው። the whole squared yes plus what about y2 which is 4 right and what about y1 negative 2 ስለዚህ minus of minus 2 ታደርጉና ከዛ the whole bracket square ታደርጋላችሁ። ይሄንን ሙሉ ስኩዌር ሩት ውስጥ ታስገቡታላችሁ ማለት ነው። now 1 ሲቀነስ 1 ስንት ነው? 0 ነው። 0 ሲደመር እሺ 4 minus of minus 2 means 6 now 6 square yes under square root which is equal to 6 square means 36 root square root of 36 which is equal to 6 times 6 means ከስኩዌር ሩት 36 ስታወጡት ያው ፐርፌክት ስኩዌር ስለሆነ 36 እንዲመጣ 6 ይመጣ ማለት። ስለዚህ ዲስታንስ ዲ ቢትዊን 1 ኤንድ 1 ኢዝ ስንት ይመጣ? 6 ይመጣ ማለት። በጣም አሪፍ። አሁን እንደዚህ ያደርጋችሁ መስራት ትችላላችሁ በቀላሉ ማለት ነው። እሺ አሁን ሲ ላይ ስንመጣ አሁንም ሁለት ፖይንት ተሰጥቶናል። ስለዚህ ዲስታንስ ልክ ኤ እና ቢ ላይ በሰራነው መሰረት ዲስታንስ which is equal to አንደር ስኩዌር ሩት ኦፍ x2 minus x1 the whole squared plus y2 minus y1
ዘ ሆል ስኩዌር ታደርጋላችሁ ማለት ነው። እሺ ስለዚህ አሁን እዚህ ጋር ጠብቃችሁ ማስገባት ነው። ዘ ቫልዩ ኦፍ ኤክስ2 ኢዝ 2 ማይነስ እዚህ ጋር ነው ሳይን ላይ ነው በደንብ ማስተዋል ያለባችሁ። እዚህ ጋር ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ ነው። ለምን? ምክንያቱም ዲስታንስ ፎርሙላን እናስታውሳለን። ዲስታንስ ማለት አንደር ስኩዌር ሩት ብያለሁ ኤክስ2 ማይነስ ያው እዚህ ጋር ኔጌቲቭ ነው ሳይን ኤክስ1 ዘ ሆል ስኩዌር ፕላስ ዋይ2 ማይነስ ዋይ1 ዘ ሆል ስኩዌር። ይሄ መነሻችን ነው። ስንነሳ ዋይ1 ብለን ስለተነሳ ይሄኛው ዘ ሆል ስኩዌር ሩት እንደዚህ ነው። ስለዚህ 2 ማይነስ ኦፍ ማይነስ 2 ታደርጋላችሁ እዚህ ጋር ብራኬት ከዛ ዘ ሆል ስኩዌር ፕላስ what about y2 which is 0 minus y1 is 3 0 minus 3 the whole square ከዛ አንደር ስኩዌር ውስጥ ታስገቡታላችሁ ማለት ነው። ናው ሲምፕሊፋይ ስናደርገው 2 minus of minus 2 means 4 then 4 square is what 16 yes 16 plus 0 minus 3 is negative 3 negative 3 square is 9 yes 9 now 16 plus here is 16 plus 9 is what 25 so 25 is a perfect square now the square root of 25 is what 5 ይሄ 5 ይሆናል ማለት ነው። እሺ ከዚህኛው ደግሞ ስንመጣ እዚህ ጋር ግን በደንብ አስተውሉ። the origin and negative root 3 up to root 6 ነው የተባላችሁ። ከኦሪጂን አንስቶ እስከ ማን ድረስ? እስከ negative root 3 up to root 6 ድረስ ፈልጉ ነው የተባለው። ኦሪጂን ማለት እዚህ ጋር x1 y1 መጀመሪያ ማወቅ አለባችሁ። ስንት ይሆናል? 0,0 ይሆናል። ምክንያቱም ከኦሪጂን አንስቶ ነው የተባለው። ከኦሪጂን አንስቶ እስከ negative root 3 up to root 6 ነው የተባለው። እሺ what about አሁን ደግሞ x2 y2 ደግሞ which is equal to what yes in bracket root 3 comma root 6 so x2 negative 3 root 3 ነው y2 ደግሞ root 6 ነው ማለት ነው። ስለዚህ ዲስታንስ d which is equal to under square root of ምን ይሆናል x square minus y square minus what እዚህ ጋር አሁን ሶሪ x2 ማለት ነው x2 ስንት ነው minus root 3 minus root 3 minus 0 ግዴታ ይሄንን ማሳየት አለባችሁ the whole square plus what about y2 which is root 6 again y1 is 0 because the point is at the origin so 0 the whole squared በጣም አሁን እዚህ ጋር በደንብ ጥንቃቄ አድርጉ። ኔጌቲቭ ሩት 3 the whole square ስታደርጉት ኔጌቲቭ 1 square is 1 times root 3 square ስታደርጉ 3 ነው የሚመጣው ዞሮ root 3 yes plus what about root 6 minus 0 which is root 6 square is 6 which is equal to under square root of 9 is a perfect square so it is a square root is what 3 ማለት 3 ሲባዛ በ3 ነው 3 ነው ይወጣል ማለት። ስለዚህ the distance between the origin and negative root 3 root 6 is ስንት ብላችሁ መናገር ትችላላችሁ? 3 ብላችሁ መናገር ትችላላችሁ ማለት ነው። እሺ ኢ ላይ ደግሞ የተሰጠን ስቲል ነው የምንፈልገው ምንድነው? the distance between the ምንድነው pairs of two points ነው። በሁለት ፖይንቶች መካከል ያለን ዲስታንስ ነው እየፈለግን ያለን። እዚህ ጋር ደግሞ ቫሪያብል ናቸው። ምን እዚህ ጋር ተመሳሳይ ኤ እና ቢ ማለት የኤክስ ዋን እና ዋይ ዋን እኩል ቢሆኑ እዚህ ጋር ደግሞ ኤክስ አሁን ኔጌቲቭ ሆነው ግን ሁለቱም አሁን ደግሞ ኤክስ እና ዋይ ቱ እኩል ቢሆኑ ነው እዚህ ጋር የተሰጠን። ስለዚህ ናው first we must write what the general formula of the distance between two points that means x2 minus x1 yes the whole squared plus y2 minus y1 the whole squared ይሄ በቃ መረሳት የሌለበት ጀነራል ፎርሙላችን። ስለዚህ በዚህ ፎርሙላ መሰረት ነው ያው ከኤም ጀምረን እየሰራን የመጣነው ነው። በእርግጥ ግን እንዳትረሱት ነው። ምን እናደርጋለን? what is the value of x2 እዚህ ጋር ምንድነው ማይነስ ኔጌቲቭ a ነው አይደል? እሺ and also what is the value of x1 which is positive a so negative a minus a the whole squared plus what about y2 again which is negative a and also y1 is positive a the whole squared በጣም ከዛ አንደር ስኩዌር ሩት እዚህ ጋር አስገቡት። እሺ አንደር ስኩዌር ሩት አስገባችሁ በኋላ ኔጌቲቭ a minus a which is ምን ይመጣል እዚህ ጋር አንደር ስኩዌር ሩት አድርጉትና ኔጌቲቭ a minus a in bracket 2a negative 2a the whole square እዚህ ጋር ምን ይመጣል ተመሳሳይ ነው negative 2a the whole square። አሁን ምን ያክል አንደርስታንድ ታደርጋላችሁ ነው የተጠየቃችሁት እንጂ ብዙም ያን ያክል። ስለዚህ አሁን እዚህ ጋር ማስተዋል ያለባችሁ ነገር ኔጌቲቭ 2a the whole square ማለት ምን ማለት ነው? እንደው ይሄ ግራ ከተጋባችሁ እንኳን ኔጌቲቭ 2a ታይምስ ኔጌቲቭ 2a ማለት ነው። ሶ ይሄ ማለት ኔጌቲቭ 2 ታይምስ ኔጌቲቭ 2 is 4 ሶ a ታይምስ a is ቫሪያብል ስለሆነ a ስኩዌር አድርጋችሁ ትጽፋላችሁ ማለት ነው። ሶ ናው እዚህ ጋር ትመጡና አንደር ስኩዌር ኦፍ what 4a ስኩዌር ፕላስ አሁን እዚህ ጋር ተመሳሳይ ስለሆነ 4a ስኩዌር ይመጣል። እሺ ከዚህ በኋላ አመጣ 4a ስኩዌር ፕላስ 4a ስኩዌር ሚንስ what 8a ስኩዌር ይመጣል። ወይም ደግሞ 4ን ራሱ ምን ኮመን ፋክተር አድርጋችሁ ብታወጡት 4 into a ስኩዌር ፕላስ a ስኩዌር ብታደርጉት twice of a ስኩዌር ዞሮ ምንም በዛም ሆነ በዚህ ስንት ነው የሚመጣው 8a ስኩዌር ይመጣል። እሺ አሁን እዚህ ጋር እንዲህ ማድረግ እችላለሁ። ስለዚህ አንደር ስኩዌር ሩት ኦፍ 8 ታይምስ አንደር ስኩዌር ሩት ኦፍ a by the properties of ስኩዌር ሩት ኦፍ 2 was variables with number ነው። እዚህ ጋር በርግጥ የተሰጠው 8 እና a ስኩዌር የተለያዩ ናቸው፣ ግን እችላለሁ እንደዛ ማድረግ ማለት። ስለዚህ 8 ማለት 4 ሲባዛ በ2 ነው። ስለዚህ 2 ስኩዌር ሩት ኦፍ 2 ይመጣል። ስለዚህ a አንደር ስኩዌር ሩት ኦፍ a ስኩዌር ማለት ደግሞ ስንት ነው? a ማለት ነው
ሶ ዘ ዲስታንስ ዲ ቢከምስ ዋት 2 ስኩዌር ሩት ኦፍ 2 ታይምስ ዋት ኤ ይመጣል ማለት። ስለዚህ ይሄ በዚህ በኤ ኮማ ኤ እና በኤንድ ኔጌቲቭ ኤ ኮማ ኤ ያለው ዲስታንስ 2 ታይምስ ስኩዌር ሩት ኦፍ 2 ታይምስ ኤ ይሆናል ማለት። ስለዚህ ይሄ ነው ዲስታንሳችን የሚሆነው ማለት። እሺ አሁን ደግሞ ፓታባውዝ ዚስ ዋን ይሄኛው ውስጥ ምን ይሆናል? ይሄኛው ደግሞ ሁለት ቫሪያብል ላይ የተሰጠ ኢንተርምስ ኦፍ ቫሪያብል ያ ማለት የተለያየ ቁጥር እዚህ ጋር መተካት እንችላለን ማለት ነው ኮባቸው። ስለዚህ አሁን ፍሮም ዘ ጀነራል ፎርሙላ ኦፍ ዘ ዲስታንስ ስለዚህ ዲስታንስ ሚንስ ምን ማለት ነው? x2 ማይነስ x1 ማይነስ ፕላስ y2 ማይነስ y1 ዘ ሆል ምንድነው አንደር ስኩዌር ሩት ማለት ነው። ስለዚህ ስኩዌር ሩት ታረጉና እሺ እዚህ ጋር አሁን x2 እና x1 ስትወስዱ ብቻ እንዳትሳሳቱ። እሺ አሁን x2 ማለት ኔጌቲቭ a ነው። እሺ ማይነስ a ዘ ሆል ስኩዌር ራይት ዘን ፕላስ what about y2 which is negative b minus what about y1 here b yes positive b ማለት ነው ዘ ሆል ስኩዌር። እሺ አሁን ደግሞ እዚህ ጋር አሁን ምን መጣ which is negative 2a twice of a ከብራኬት ውስጥ ያለው ማለት ዘ ሆል ስኩዌር negative a minus a is negative 2a yes ፕላስ አሁንም ቫሪያብሉ የተለያየ ቢሆንም እዚህ ጋር ምን አገኛለሁ ማይነስ twice of b ዘ ሆል ስኩዌር ታገኛላችሁ ማለት። እሺ እዚህ ጋር ግን ሁለት ቫሪያብል ስለሆነ አንድ ላይ መደመር አይቻልም። ጥንቃቄ a እና b የተለያዩ ቫሪያብል እንደ x እና y እንደማለት አሁን x plus y which is equal to ተብሎ ሁለቱ አንድ ላይ ይደመራል አይደመርም? አዚቲቭ ነው የሚቀመጠው x plus y ብለን ነው እንደምናስቀምጠው ሲምፕሊፋይ ስናደርግ። ስለዚህ አሁን እዚህ ጋር ሁለቱ ቫሪያብሎች አይደመሩም። ስለዚህ ስለማይደመር ምን እናደርጋለን? እዚህ ጋር ኔጌቲቭ 2 ስኩዌር ሚንስ 4a ስኩዌር አጌን ፕላስ እዚህ ጋር ኔጌቲቭ 2 ስኩዌር ኢዝ 4 yes b times b is b ስኩዌር። እሺ ዛን አጌን we have 4 እዚህ ጋር 4 አለን። ስለዚህ we take 4 as a common factor so what under square root 4 in bracket a square plus b square። በጣም አሁን እዚህ ጋር ደርሻለሁ። በደንብ ይሁን ደህና ሄዳችሁ እዚህ ጋር ስህተት እንዳትፈጥሩ። ስለዚህ ምንድነው የምታደርጉት? አራትን እና a square plus b square እንደ አንድ ቫሪያብል ቆጠሩትና ሰፓሬት ማድረግ ትችላላችሁ። 4 under square root of what a square plus b square this is taken as it is ይሄኛው እንዳለ ነው የሚቀመጠው ምክንያቱም ሲምፕሊፋይ መሆን አይችልም። ስለዚህ square root of 4 is a perfect square so we have 2 times 2 multiplied by ነው እዚህ ጋር እንደዚህ ጻፉ በተቻለ መጠን under square root of what a square plus b square ይሆናል ማለት this is what the distance between a b and minus a negative b። እሺ ሁለተኛ ጥያቄን እንሰራለን። ግን ሁለተኛ ጥያቄ ከመስራቴ በፊት ግን ፕሊዝ ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ ልጆች አሉ ቼክ አውት እና ሰብስክራይብ አድርጉ እና ደግሞ ላይክ አድርጉት ቪዲዮውን ላይክ አድርጉትና ወደ ሁለተኛው ጥያቄ እንገባለን። ሰብስክራይብ አላደረጋችሁ ወደ ሁለተኛው ጥያቄ አልገባም ግን ስላላችሁ ነው ሁለተኛ ጥያቄ አብረን እንሰራለን ማለት ነው። እሺ ሁለተኛ ጥያቄ if the vertices of a triangle ABC if the vertices of triangle ABC are a 1,1 b 4,5 c 7 1 then find the perimeters of the triangle የተባለ ፐሪሜትር ማለት የትሪያንግሉን ዙሪያ ፈልጉ። መጀመሪያ ይህን ጥያቄ መስራት ከመጀመራችሁ በፊት ጥያቄውን ፕሊዝ ደጋግማችሁ አንብቡት። ምንድን ነው የተሰጣችሁ? ቨርቴክስ ነው የተሰጣችሁ። ቨርቴክስ ማለት የትሪያንግሉ ምን ማለት ነው? መገጣጠሚያ ማለት ነው። ለምሳሌ ያው በአማርኛ ሲሆን ትንሽ ቃሉ እንትን ሊያስቸግር ይችላል ለእናንተ ለመረዳት። ስለዚህ ቨርቴክስ ማለት ትሪያንግሉ ለምሳሌ እንዲህ ልውሰድና ፖይንቶች ኤን ለምሳሌ እቺ ነች ብዬ ልውሰድ። ሌትስ ሴይ ፎር ኤግዛምፕል ኤ ኢዝ ሂር ከዛ ቢ እዚህ ጋር ነው ብዬ ልውሰድ። ሲ እዚህ ጋር ግን ሲቀመጥ ግን እንትን ብትጠቀሙ አሪፍ ነው። ይሄ ኮኦርዲኔት ፕሌን ብትጠቀሙ ነው በጣም የተሻለ የሚሆነው። ካልሆነ ትንሽ እንትን ይላል እንትን ለማለት ለማስቀመጥ። ለምሳሌ አሁን ይሄኛው እዚህ ጋር አሁን ስንት ነው የተሰጠን? ለምሳሌ የኤ 1,1 ነው የተባልኩኝ የቢ ደግሞ 4,5 አይደል? አዎ የሲ አሁን ስንት ነው? 7,1 ነው። 7,1 ላይ ነው ልክ ነው። ነገር ግን ትንሽ ከዚህ ረዘም ማለት አለበት ምክንያቱም 7 ሆሪዞንታል ላይኑ 7 ያክል ነው የሚሄደው። ስለዚህ ኦልሞስት የትሪያንግሉ ርዝመት እንደዚህ ብናደርገው ትንሽ አቀማመጣችን ያ ግን ኮኦርዲኔት ፕሌን ተጠቅማችሁ ያ ማለት ኤክስ ዋይ ኮኦርዲኔት ፕሌን ላይ በትክክል ብታስቀምጡት ግን በስነ ስርዓት ነው የትሪያንግሉን ሼፕ ብታገኙት። ስለዚህ እዚህ ጋር እኔ እንደ ሳምፕል ነው የወሰዱት 7,1 አሁን ፈልጉ የተባልነው ምንድነው? ዘ ፔሪሜትር ኦፍ ዘ ትሪያንግል። ኦኬ አሁን የትሪያንግሉን ፔሪሜትር ለመፈለግ ምን ማድረግ ነው? የመጀመሪያው ምንድነው? አሁን የመጀመሪያ አንደኛ ጥያቄን ስንሰራ በደንብ ከተረዳችሁኝ ዲስታንስ ፎርሙላ ተጠቅመን ዲስታንስ ነው እያገኘን የነበረው። ስለዚህ ሁለት ፖይንት አለን። ሁለቱም ፖይንት እየወሰድን ምን እንፈልጋለን? ዲስታንስ እንፈልጋለን። ለምሳሌ አሁን እዚህ ጋር ዘ ዲስታንስ ቢትዊን ኤ ኤንድ ቢ ለምሳሌ ሌትስ ሴይ ዲ1 ልበለው። በኤ እና በቢ መካከል ያለውን ዲ1 ልበለው። በቢ እና በሲ መካከል ያለውን ደግሞ ዲ2 አልኩት። በኤ እና በሲ መካከል ያለውን ደግሞ ዲ3 አልኩት ማለት ነው። ያ ማለት ወይም ላይን ኤቢን መፈለግ ከዛ ላይን ኤቢን ከፈለኩ በኋላ ቢሲን እፈልጋለሁ። ቢሲን ከፈለኩ በኋላ ኤሲ ወይም ሲኤ ባደረገው ምን ይሆናል? ፐሪሜትሩ የትሪያንግሉን ፐሪሜትር አላገኘሁትም፣ ዙሪያውን አገኘሁት ማለት ነው። እሺ አሁን ሶሉሽን እንበልና ቀጥታ እየሰራናቸው እንዴ። ስለዚህ አሁን ለምሳሌ እኔ እንደሰየኩት እሺ ዲ1 ልበለው ወይም ደግሞ ላይን ሴግመንት ኤቢ ማለት ነው። ላይን ሴግመንት ኤቢ
ኦር ዲ1 which is equal to ምንድነው ምን አፕላይ የምናደርገው ዊ ሪሜምበር ዛት ዲስታንስ ፎርሙላ ነው አፕላይ የምናደርገው። ስለዚህ እቺ ፎርሙላ እንዳትረሷት x2 minus x1 the whole squared plus y2 minus y1 the whole squared እቺ ፎርሙላ እንዳትረሷት። በቃ እቺን ነው አፕላይ የምናደርገው ማለት የትኛው ሶስቱም ዲስታንስ ላይ አፕላይ የምናደርገው ይሄን። ሶ አሁን ማን አለኝ ለምሳሌ ስነሳ ኤን x1 y1 ብዬ ከተነሳው ቢ ምን ሊሆን ይችላል x2 y2 ይሆናል ማለት። ስለዚህ እዚህ ጋር አሁን እንዲህ ብዬ ልነሳ ሌትስ ሴይ እዚህ ጋር x2 y2 ልበል፣ እዚህ ጋር ደግሞ x1 y1፣ እዚህ ጋር ደግሞ ምን ልበል ይሄኛው ከፈለጋችሁት ይሄኛው x3 y3 ማለት ትችላላችሁ ለመስራት እንዲመቻችሁ። ስለዚህ አሁን d1 ማለት ምን ማለት ነው? በa እና በb መካከል ያለ ዲስታንስ ስለሆነ ምን ይሆናል 4 minus 1 the whole squared plus what about y2 5 minus 1 the whole squared ከዛ አንደር ስኩዌር ታስገባላችሁ። እሺ which is equal to 4 minus 1 is what 3 right 3 square plus 5 minus 1 ስንት ነው? 4 ስኩዌር ከዛ አንደር ስኩዌር ታደርጉና ተደምሩታላችሁ። እሺ now what 9 plus what about 4 square 16 yes their sum is perfect square ይመጣል ማለት ስንት ይመጣል? 25 so which is equal to 5 አሁን ዲዋንን ስንት አገኘው? ዲዋንን ስንት አገኘው? 5 በደንብ ይዩ። እሺ what about d2 d2 means what the distance between ያ ማለት ላይን ሴግመንት BC ማለት ነው። d2 ስን ላይን ሴግመንት BC or d2 which is equal to እዚህ አሁን ለምሳሌ መነሻችሁን x2 y2 ካረጋችሁት መነሻችሁ x3 y3 ይሆናል ማለት እንደዚህ ከመጣችሁ ለምሳሌ ከዚህ ላይ ተነስታችሁ እንዲህ ነው የመጣ ብላችሁ ካሰባችሁ መነሻችሁ x2 y2 ይሆናል፣ መነሻችሁ ደግሞ x3 y3 ይሆናል ማለት ዛት ሚንስ ምን ማለት ነው? እሺ መነሻዬን እዚህ ጋር ካረኩት 7 x2 x3 እንደ x2 ሰዱት x3 minus x2 ማለት ነው። ኦኬ አንድ ስቴፕ ልጅ x3 minus x2 yes the whole squared plus ታረቁና y3 minus y2 the whole squared ትላላችሁ ማለት ነው። በጣም አሪፍ። ከዛ በኋላ x3 ማለት 7 ነው። here 7 minus what about x4 x2 ላይ እንዳትሳሳቱ ስንት ነው? 4 the whole squared plus እሺ y3 is 1 አሁን በዚህ ሰዓት 1 ነው። what about yes what about y2 5 the whole squared ከዛ አንደር ስኩዌር ይሄኛውን እንዳትሳሳቱ። እሺ which is equal ወደዚህ ሄድ እንዲበቃይ እሺ 7 minus 4 ስኩዌር is ስንት ይመጣል? 3 ስኩዌር 9 ይመጣል ማለት ነው። ምክንያቱም 7 ሲቀነስ 4 3 ነው። 3 ስኩዌር ስታደርጉ 9። እሺ 1 ሲቀነስ 5 4 ስኩዌር ስታደርጉ 16 which is equal to under square of ስንት እዚህ ጋርም 25 ይመጣል። which is equal to ስንት ነው የሚመጣው? እንትኑ 5 መጣ። ስለዚህ ስንት መጣል? d1 ስንት ላይ ማለት d2 ስንት ነው? 5። እሺ አሁን ደግሞ አታቦት d3 እንደዚሁ ልስራት። d3 ትሪያንግሏን ሰላጣ እዚሁ ጋር ልስራት ምክንያቱም በኋላ እንደምረው ስለሆነ። እሺ d3 ማለት ደግሞ በa እና በc መካከል ያለ ስለዚህ d3 means line segment AC or d3 which is equal to ይሄን d3 በሉት which is equal to under square of what መነሻዬ እዚህ ጋር ከሆነ መነሻዬ እዚህ ጋር ይሆናል ወይም ደግሞ ቱዘሪ ጋር መውሰድ ይችላል ከa11 ወደዚህ ብትወስዱ። እሺ እንዲህ ላድርገው d3 ማለት x3 minus x1 yes the whole squared plus what y2 minus y1 so y3 ማለት ነው y3 minus y1 the whole square ታደርጋላችሁ ማለት። እሺ ዘን አሁን x3 minus x1 means what x3 minus በቃ እንትኑ ቁጥሮቹን ወስዶ መተካት ነው። x3 ስንት ነች? 7። እሺ under square of 7 minus 1 right the whole square በት እዚህ ጋር 1 minus 1 ይመጣል ማለት ነው ፕላስ 1 minus 1 the whole square እንዳትረሱ። ይሄ ምክንያቱም እያሳያችሁ ነው። ወርክአውት ቢሆን እንደዚህ ካላሳያችሁ ውጤት ላታገኙ ትችላላችሁ። እዚህ ጋር 1 minus 1 0 ነው። እዚህ ጋር 7 ሲቀነስ 1 ስንት ነው? 6 ስኩዌር ይመጣል 36 so 36 plus 0 ያው 0 ነው። 36 under square of 36 minus 6 ወዲ 3 ስንት መጣችልኝ? d3 which is equal to what 6 መጣ። የተጠየቅነው ግን ምንድን ነበር? what is the perimeter of this triangle? አሁን perimeter of triangle A B C ነው የተጠየቅነው። perimeter ማለት ዙሪያ ማለት ነው። ያ ማለት የዚህን perimeter ፈልጉ ስትባሉ ምን ማለት ነው? ሙሉ ከA እስከ B ሲደመር B up to C ሲደመር A up to C or C up to A ማለት ነው። ስለዚህ ላይን ሴግመንት AB yes የመጀመሪያው ሲደመር ላይን ሴግመንት BC ሲደመር ላይን ሴግመንት CA or AC ምንም ችግር የለውም እንደዛ መሄድ ይችላል። ዙሪያ ስለሆነ ማለት ዙሪያ ደግሞ ያው ስካላር ነው። ስለዚህ ያ ማለት ምን ማለት ነው? d1 ሲደመር d2 ሲደመር d3 ማለት ነው በዲስታንስ ፎርሙላው ከሄዳል። ስለዚህ አሁን ኤቢሲን ፖይንት ስለተጠቀምነው እዚህ ጋር ማጥፋት ይችላሉ። ስለዚህ አሁን ላስገባ d1 ስንት ያመጣን? 5 እንዳትረሱ። d1 እዚህ ጋር 5 እሺ d2 5 ምክንያቱም ይሄኛው ላይን እና ይሄ ላይን እኩል ናቸው። ለምን እዚህ ጋር 4 ነው እዚህኛው ያለው ላይን ወሳኙ። ስለዚህ ይሄኛው 7 1 ነው እዚህ ጋር 1 ነው። ስለዚህ እዚህ ጋር ሆሪዞንታሊ ስንት ነው? 7 ነው ያለው ማለት ነው። እሺ ናው ፕላስ 5 yes ፕላስ ይሄኛው እዚህ እስከዚህ ያለው ላይን ስንት ነው የመጣልን ርዝመቱ? ከዚህ እስከ እዚህ ድረስ ያለው ማለት ስንት ነው የመጣው?
6 አለ። ምክንያቱም ከኦሪጂን አንድ ገብቷል። በደንብ አስተው ይሄንን በቀላሉ መረዳት ይችላል። ከኦሪጂን ከዜሮ ዜሮ አንድ ገብቷል ወደ ውስጥ አይደል? እዚህ ጋር የደረሰው ደግሞ 7 ነው። ሆሪዞንታል ኤክስ እና ኤክስ አክሲስ ብትወስዱ ማለት ስለዚህ 7 ሲቀነስ 1 እቺኛዋ ላይ ስንት መጣለች? 6። ስለዚህ ይህ ስንት መጣ? 6። ስለዚህ 5 ሲደመር 5 10 10 ሲደመር 6 ስንት መጣ? 16 ዩኒት ስኩዌር ሳይሆን ዩኒትስ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ይሄን ነገር እንደዚህ ከሄዳችሁ በትክክል ጥያቄውን መመለስ ትችላላችሁ ማለት ነው። በጣም አሪፍ። እሺ አሁን ደግሞ ሶስተኛ ጥያቄ አብረን እንሰራለን ማለት ነው። በጣም አሪፍ። ሶስተኛ ጥያቄን ደግሞ እንሰራለን ማለት ነው። እንግዲህ ጥያቄ አሰራሪ ያው ተመችቷችኋል ብዬ አስባለሁ። ያው በደንብ ቀስ ብዬ ነው የምሰራው። በደንብ በተሻለ መጠን እያንዳንዱ ማድረግ ያለባችሁን ነገር ኮንሰፕቱን እየተናገሩ ነው። ኤኒዌይስ ያው እንግዲህ የኔ ዋና ዓላማ ፋይናል ኤግዛማችሁ ላይ እንዲሁ ከአምሳው 40 ቤት እንድትገቡና 45 እና ከዛ በላይ እንድትደፍኑት ሁሉ ነው የምፈልገው። ኤኒዌይስ ትደፍናላችሁ። ማስ ብዙም ያን ያክል የሚከብድ አይደለም። በደንብ ትኩረት ካሰጣችሁና እያንዳንዱ ጥያቄዎች ከሰራችሁ ይደፈናል። ማስ እና ፊዚክስ ብዙም እንዳትጨናነቁ። በተለይ ቪዲዮ የምታዩ የሞጁልን ጥያቄዎች እያንዳንዱ ጥያቄዎች በደንብ ገብቷችሁ የምትሰሩ ልጆች ፈተና ስትገቡ እንዳትፈሩ። እሱን ነው ብላችሁ የምፈልግ። እሺ ወደ ጥያቄው ስንገባ ሌት ፒ የሆነ ፖይንት ነው -3 0 ኤንድ ኪው ቢ ፖይንት ኦን ዘ ፖዚቲቭ ዋይ አክሲስ። ይህንን ነገር ለማሳየት ልሞክር። ፒ የሚባል ፖይንት አለ። ስለዚህ አሁን ለምሳሌ ኤክስ ዋይ ኮኦርዲኔት ፕሌን መጀመሪያ እንዲህ ታስቀምጣላችሁ። ብዙ ሰዓት ያው ኮኦርዲኔቲንግ ጂኦሜትሪ ስትማሩ ኤክስ ዋይ ኮኦርዲኔት ፕሌን ብትጠቀሙ የተሻለ ነው ብዬ አስባለሁ። ይሄኛው ኤክስ አክሲስ ነው፣ ይሄ ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው። ስለዚህ ፖይንት ፒ ያለችው ከ-3.0 ነው። ያ ማለት ለምሳሌ እንዲሁ 1 2 3 -3 እዚህ ጋር ነው ያለ ብዬ ብሄድ እቺ -3.0 ማለት እቺ ፖይንት ፒ ነች። እሺ ከዛ በኋላ ኪው ቢ ፖይንት ኦን ዘ ፖዚቲቭ ዋይ አክሲስ። ኪው የሆነ ዋይ አክሲስ ላይ ያለች አርቢትራሪ ፖይንት ነች። ያ ማለት ኤክስ 0 ነው፣ ዋይ ግን ኤኒ ነምበር ከዜሮ የተለየ ማንኛውም ቁጥር ነች ዋይ። ስለዚህ የሆነ ቦታ ላይ ኪውን እዚህ ጋር ከፖዚቲቭ ዋይ አክሲስ ላይ ላስቀምጣት። ኔጌቲቭ ኤክስ ዋይ አክሲስ ላይ እንዳትመጡ። የት ላይ ነው? ኤኒ አርቢትራሪ ፖይንት ዋይ አክሲስ ላይ ማንን ላስቀምጥ? ኪው። ስለዚህ ኪው ማለት 0 ኮማ የዋይ ቫልዩ አይታወቅም፣ ዝም ብሎ ዋይ እንበለው እንደዚህ አይነት ነገር ማለት። እሺ ከዛ በኋላ find the coordinates of q if what p አሁን እዚህ ጋር the absolute value or magnitude of p up to q ከፒ እስከ q p up to q ያለው ርቀት ይሄ ማለት ከዚህ ፖይንት አንስቶ ማግኒቱዱ ማለት ዲስታንሱ እዚህ ጋር በደንብ አስተውሉ። ምንድን ነው የተሰጠ? በደንብ ትዋርጌ ስትሬት ላይ ልሳልሽ። እሺ እቺ ማለት ያ ማለት ዲስታንሱ ማለት ነው። the distance d which is equal to the absolute value of p up to q ስንት ተሰጠ? 5 ይሄ ርቀት ማለት ነው። እሺ ከዛ በኋላ ምን አለን? ይሄ 5 ተሰጥቷል። በጣም አሪፍ። ስለዚህ ፈልጉ የተባልነው ይሄንን የማይታወቀውን ነው ፈልጉ የተባልን ማለት ነው። ምንድነው አፕላይ የምናደርገው? ዲስታንስ ፎርሙላ። ስለዚህ ሌት ሶሉሽን ብላችሁ ተነሱ። ሌት ኪው ማለት ፖይንታችን ምን ልበላሷ ኤቢ ልበለው። ኤቢ ማለት እችላለሁ። ነገር ግን ይሄኛው ምንድነው 0 ስለሆነ 0 ቢ ልበለው። 0 ወይ እንደዚህ ብትነሱ ይሻላል ኪውን ማለት ነው። ከዛ በኋላ ናው ፍሮም ዘ ዲስታንስ ፎርሙላ ዊ ኖው ዛት ዲስታንስ which is equal to ያ ማለት p up to q the distance from point p up to q which is equal to under square root of what we remember that x2 minus x1 the whole square እቺን ፎርሙላ እንዳትረሱ ሁሌም ተጠቀሙ። ስለዚህ አሁን እቺን p ያለችበትን ቦታ x1 y1 ነው ማለት ነው። እሺ እዚህ ጋር q ያለውን ደግሞ ይሄኛው ደግሞ እንደ x2 እና y2 ልወስድ ነው ማለት ነው። እሺ ፕላስ y2 minus y1 right the whole square አይደል? እሺ በጣም አሪፍ። ስለዚህ አሁን x2 ስንት ነው? እዚህ ጋር 0 ነው አይደል? 0 እሺ what about x1 minus 3 yes the whole square በጣም አሪፍ። ሲደመር what about y2 which is y ነው። ይሄንን y ብላችሁ ነው የምትወስዱት y። እሺ but y1 is 0 the whole square under square root እሺ which is equal to ነገር ግን እዚህ ጋር ይሄኛው ስንት ተብለናል? እዚህ ጋርም ስንት እነሱ ራሱ ይሄንን 5 ማለት ትችላላችሁ፣ ምክንያቱም ቫልዩ ተሰጥቶናል። እዚህ ጋር 5 right yes we are right so now 0 minus of minus 3 the whole square ስታደርጉት 0 minus of minus እዚህ ጋር ፖዚቲቭ ይሆናል። 0 ሲደመር 3 ስኩዌር 9 ይመጣል ማለት 9 ሲደመር y minus 0 is y so y square is y square በቃ y square ይሆናል under square root which is equal to 5 so እዚህ ጋር ምን ፈልገው ምንድነው under square root of 9 plus y square ይላል። ስለዚህ inserting both sides of the equation with what square that means 9 plus y square under square root the whole squared which is equal to what 5 square ሁለቱንም ሳይድ ምን አስገባው ስኩዌር ሩት አስገባው ማለት ነው። ሪመምበር ዛት ይሄ ማለት ስኩዌር ሩት ማለት 1/2 ስለሆነ በዚህ ጠፋና ስንት ይቀረኛል? 9 plus y square which is equal to ለምንድን ነው እዚህ ጋር ፕላስ ኦር ማይነስ 5 ስኩዌር ማንልበት ምክንያት ከተባለ ምክንያቱም ኪው ያለችው ከፖዚቲቭ y ስለሆነ ኔጌቲቭ ፕላስ ኦር ማይነስ ብዬ ከተጠቀምኩማ ይሄኛው ምን ሊሆን ወደ ኔጌቲቭ y አክሲስ ምን ልትመጣ ነው ኪው ማለት ስለዚህ አይሆን። ስለዚህ ምን ይሆናል 5 ስኩዌር ሚንስ
5 በጣም አሪፍ። ስለዚህ አድ ዘ ኦፖዚት ኦፍ 9 ኦን ቦዝ ሳይድስ ኦፍ ዘ ኢኩዌሽን ስታደርጉ y ስኩዌር which is equal to 25 ማይነስ 9 ይሆናል ማለት ነው። ስለዚህ 25 ሲቀነስ 9 ስንት ነው የሚመጣው? 16 ሶ ነው እዚህ ጋር እንዲህ ነው ሰለውና y ስኩዌር which is equal to 16 right so y which is equal to አሁንም ፕላስ ኦር ማይነስ አንልም። ለምን እዚህ ጋር y which is equal to ምን 16 ማለት አንደር ስኩዌር ኦፍ 16 ማለት ሁለቱም ሳይድ ስኩዌር ሩት ታስገቡ ነው y which is equal to ስንት ይመጣል? 4 yes 4 ፈልጉ የተባለው ምንድን ነው? the coordinating point q which is equal to 0, y ab ብላችሁ ብትነሱም ጥሩ ነው ግን just ካሰባችሁ ታስቀምጡታላችሁ። ስለዚህ now the point q which is equal to 0, y but we get the value of y so ምን ይሆናል? 0, 4 ይሆናል ነው። ስለዚህ እዚህ ጋር እቺ q ያለችበት ቦታ ስንት ነው የሚመጣው ማለት ነው? 0 4 ስለዚህ ምንድነው የተጠየቅነው? the coordinate ስለሆነ በትክክል እንደዚህ ማስቀመጥ አለባችሁ ማለት ነው። በጣም እንደዚህ አድርጋችሁ እስኪ ወደ አራተኛ ጥያቄ ደግሞ እሺ፣ አራተኛ ጥያቄ ደግሞ እንቀጥላለን ማለት ነው። አራተኛ ጥያቄ ግን ላፕቶፕ ላይ ላምበው ምክንያቱም ትንሽ ረዘም ያለ ስለሆነ suppose the end points of a line segment AB ይላል። አሁን suppose the end points of the line segment AB አሁን የሆነ ላይን አለ ላይን ሴግመንት AB ነው A out to B ኢንድ ፖይንቶቹ ተሰጥተውናል። የኢንድ ፖይንት A ኔጌቲቭ 1 1 ነው አለ። ከዛ ኢንድ ፖይንት B ደግሞ እዚህ ጋር ደግሞ 5 10 ነው አለ። በጣም አሪፍ። ከዛ find the coordinates of the points P and Q ምንድነው የተጠየቅነው? we are asked to find እዚህ ጋር ጊቨን ተሰጥቶናል። ጊቨኖቹ እነዚህ ናቸው። ከዛ find the coordinates of P and Q P and what Q ምንድነው? in coordinating form ያ ማለት P in terms of ምን ልበለው A, B ሊሆን ይችላል። ኪው ደግሞ ኪው እንዳይመሳሰሉብኝ ኪውን ደግሞ in terms of ምን ልበለው x and y ማለት እንችላለን። እንደዚህ ፈልጉ ተባለ። የመጀመሪያው A ላይ P is the midpoint of AB ሪሜምበር አሁን P is አሁን የመጀመሪያው A ላይ የሚለን P the midpoint of AB ስትሆን P is the midpoint አሁን እቺንን ኮንሰፕት መረዳት ነው። point of AB ስትሆን ላይን ሴግመንት AB ስትሆን midpoint ማለት ይሄን A to B ያለው ላይን ሴግመንት ይሄን ላይን ሴግመንት ምንድን ላይ ሴንተር ላይ የፒ ፖይንት ሴንተር ላይ ቢሆን እንግዲህ እዚህ ጋር ብለን ብናስብ ሴንተር ላይ ማለት ላይኑን እንደዚህ እዚህ ጋር ብትሆን እንደማለት። ስለዚህ እዚህ ጋር ፒ ነች። ስለዚህ ፒ ማለት ኤ ኮማ ቢ ነው ያልኩት፣ ነገር ግን ሚድ ፖይንት ነው ተብያለሁ። ሶ ናው what does it mean ሚድ ፖይንት? አሁን ምንድነው እናደርገው? we apply what the midpoint formula to find the value of p which is a comma b ማለት that means from the midpoint formula that means m which is equal to point what a b which is equal to midpoint formula ነው የምንጠቀም ብያችኋለሁ። ስለዚህ midpoint formula ደግሞ ምንድነው የሚለው x1 we remember that x1 plus x2 divided by 2 ሚድ ማለት ይችኛዋን x1 እና x2 ደምረን ለሁለት ስናካፍል ኮማ y2 ማለት x1 ስለጀመረ y1 plus y2 the whole divided by 2 ይሆናል ማለት midpoint formula ማለት ነው። ሌላ አዲስ ነገር የለውም። ሶ ነው we get አሁን ማለት ምን እዚህ ጋር ይችኛዋን እንደ x1 y1 እንውሰድ፣ ይሄኛውን ደግሞ እንደ x2 y2 እንውሰደው ማለት ነው። በጣም ስለዚህ midpoint formula አፕላይ ስናደርግ እዚህ ጋር ማለት x1 ስንት ነች? yes ኔጌቲቭ 1 ሲደመር what about x2 5 divided by 2 comma what about x1 y1 which is 1 and but y2 is what 10 then divided by 2 ይሆናል ነው። ስለዚህ ለከለኛ አድርገን እሺ 1 comma 10 ያ ሶ አሁን እዚህ ጋር ስንት ይመጣል? እዚህ ጋር ኔጌቲቭ 1 plus 5 4 divided by 2 is 2 comma 11 over 2 ሶ ይሄ ማለት ደግሞ ባጭሩ 2 comma 11 ሲካፈል ለ2 5.5 ላይ ይሆናል ነው። ስለዚህ አሁን ያ ፒ ማለት ምን ማለት ነች? ፒ ኤቢ which is equal to ይቺ ማለት ነው ስንት መጣች? 2.5 መጣ ማለት ነው። እሺ ይሄኛው እንደዚህ ከተረዳችሁ ሌላ ትዕዛዝ ደግሞ አለ። ሌላ ኦልተርኔቲቭ ደግሞ አለ። ስለማይበቃ እዚሁ ነው ወይስ እስቲ በቃ ለዚህ ይበቃኛል። እዚህ ላይ ቢ ልየስራ እስቲ ቢ ደግሞ ምንድነው ያለኝ? ፒ divides AB in the ratio 2.3 that means that is ብሎ ያስቀምጠዋል። ፒ divides AB in terms of in the ratio of 2.3 አሁን ደግሞ ፒ ይቺ ፒ ዲቫይድ ያደረገቻት በዚህኛው በኤ በኩል እስከ ስንት ሁለት እስኪ ቆይ እንዴት እናድርገው? ለአምስት ብናካፍለው ለማሳየት ነው ጀስት የፈለኩት። ስለዚህ አሁን አስዩም እስከዚህ ሁለት ነው ብዬ ላስብ። ከዛ በኋላ ደግሞ እሺ አሁን ፒ ያለችበት ፒ ዲቫይድ ያደረገችው አስዩም ዛት ከዚህ እስከዚህ ያለውን አር1 ብለው አር1 which is equal to 2 ያክል ከዚህ እስከዚህ ያለው ደግሞ በቃ ከኦልሞስት ከዚህ እስከዚህ ያለው ደግሞ ስንት ነው ልበል? አር እዚህ ፖይንት አንስቼ እስከዚህ አር2 which is equal to 3 ያክል ነው የቆረጠው ነው። ሶ በዚህ ሰዓት የፒን ቦታ ፒ ማለት እዚህ ጋር ነች። ፒን አሁን ኤቢ ማለት ትችላላችሁ።
ይችንን አገኙ ነው የተባለው። ስለዚህ ይችን ለማግኘት ፒ ወይ እዚህ ጋር ኤቢ ከምትሉት ኤክስ ኮማ ዋይ ብላችሁ ብትወስዱት ጥሩ ነው። ስለዚህ ዘ ፖይንት ፒ ኤክስ ኮማ ዋይ which is equal to በዚህ ሰዓት ደግሞ አሁን ምንድነው ዘ ዲቪዥን ኦፍ ላይን ዊዝ የፖይንት ነው የተሰጠን እንደዛ ነው። ስለዚህ እንደዚህ በሚሆን ጊዜ ደግሞ ምን ታደርጋላችሁ? እንዲህ ነው የምታደርጉት። አሁን ኤክስ ማለት ምን ማለት ነው? ኤክስ ማለት አር2 ኤክስ1 ፕላስ አር2 ኤክስ1 ፕላስ አር1 ኤክስ2 ዲቫይድድ ባይ ዘ ሬሽዮ ዳት ሚንስ አር1 ፕላስ አር2 የመጀመሪያው ኮኦርዲኔት ይቺ ነች። ይቺ ማለት ኤክስ ማለት ነው። ኮማ ዋት አባውት ዋይ ዋይ ማለት ደግሞ አር2 ዋይ1 ፕላስ አር1 ዋይ አር2 ዋይ1 ካልኩኝ እዚህ ጋር አር1 ዋይ2 ይሆናል። ሶሪ ዋይ2 ዲቫይድድ ባይ ዋት አር1 ፕላስ አር2 በደንብ ዩቲ ኢንፎርማል አር1 ኤክስ1 ፕላስ አር1 አር2 ኤክስ1 ፕላስ አር1 ኤክስ ዲቫይድድ ባይ አር1 አር2። ስለዚህ እቺ ማለት ምን ማለት ይሄ የተጠቀሙት ፎርሙላ ሁሉ ለኤክስ ነው። ይሄኛው ፎርሙላ ደግሞ ለማን ነው? ለዋይ ነው ማለት ነው። ከዛ ነው አሁን ዳይሬክት ሳብስቲቲዩት ማድረግ እንችላለን። ስለዚህ ቀጥታ ሳብስቲቲዩት ስናደርግ የተሰጠንን አምጠን ማስገባት ነው። አሁን አር1 እዚህ ጋር አር1 ስንት ነች? ሁለት ነች። ሁለት ሲባዛ ዋት አባውት ኤክስ1 ኔጌቲቭ 1 የስ ሲደመር ዋት አባውት አር1 3 እሺ ዘን ታይምስ 5 ዘ ሆል ዲቫይድድ ባይ 2 ፕላስ 3 ራይት ኮማ እሺ አሁን ደግሞ ዋይ1 አር2 ስንት ነው ተብያለሁ? ሶሪ ልክ ነኝ? እንደሚያደርጉት አር2 እኮ 3 ነው። 3 እዚህ ጋር 3 ይቀራል። እዚህ 3 ከዚህኛው ደግሞ 2 ምክንያቱም ሪቨርስ ነው መጠቀም ያለብን 2 እሺ ኮማ አሁን ደግሞ ዋይ2 ማለት መጀመሪያ አር2 ማለት 3 ነው። 3 ኢንቱ ኤክስ1 ሚንስ ሶሪ ዋይ1 ማለት 1 ነው። 1 ፕላስ እሺ ዋይ አር1 ማለት 2 ነው። 2 ታይምስ ዋይ2 ኢዝ 10 የስ ዘ ሆል ዲቫይድድ ባይ 2 ፕላስ 3 እዚህ ምንም የሚቀየር ነገር የለውም። ይሄንን ጠብቀን ማስቀመጥ እሺ አሁን በደንብ ጠብቀን እንስራ። 3 ሲባዛ በኔጌቲቭ 1 ስንት ይመጣል? ኔጌቲቭ 3 ፕላስ 2 ታይምስ 5 ኢዝ 10 ኔጌቲቭ 3 ፕላስ 10 ኢዝ what 7 right 7 then 7 what about 2 plus 3 which is 5 7 over 5 comma this is x ይሄ x ነው። now 3 times 1 is 3 plus 2 times 10 is what 2 times 10 is 20 plus 3 is 23 23 ማለት ነው። 23 over 5 ይሄ ነው ማለት። ስለዚህ እቺ ፖይንት ማለት p ab which is equal to ምን ይሆናል ፖይንታችን ማለት ነው 7 over 5 23 over 5 ይመጣል ማለት ነው። በጣም አሁን ደግሞ ሌላኛው ጥያቄ ሲ ደግሞ ምን ይላል? ሲ q divides ab in the ratio 3 to አሁን ደግሞ ቢቀየርስ ነው ቢቀየርስ ሬሽዮ ቢቀየር ይቀየራል እንትን ፎርሙላችን ይቀየራል። ስለዚህ ባሉ ምን ይላል ይቀየራል ማለት ነው። ምንም ጥያቄ የለውም። ግን የምናካፍልበት እንትን ግን አይቀየርም። ምክንያቱም የሁለት እና የሶስት ቦታ በመደመር ጊዜ ምንም ችግር የለውም ማለት ነው። እሺ ኤኒዌይስ ግን አራተኛ ጥያቄ ነው እየሰራ ያለሁት። እሺ ማን ላይ ነኝ? እሺ ሲ አይደል? ሲ ደግሞ ያ ፒ q divides ab sorry በካፒታል b a is capital b is again capital ካሉ እዚህ ላይ ab by what ab in the ratio sorry ratio ratio ቅድም ለቅድሙ ተቃራኒ ማለት ያ ማለት r1 ratio r2 which is equal to 3 ratio ያ ማለት ምን ማለት ነው? እዚህ ጋር ባጭሩ መረዳት ያለባችሁ r1 በዚህ ሰዓት ስንት ነው? 3 ነው። r2 ደግሞ ስንት ነው? 2 ነው ማለት በቃ። ስለዚህ አሁን ሌትስ ሴይ አሁን ይሄኛው ግን ስታስቀምጡ ራሱ ይለያያል ማለት ነው። ለምን የፖይንታችሁ ወደ ማን ነው የሚቀርበው በዚህ ሰዓት? ለኤ ነው ወይስ ለቢ ነው የሚቀርብ ይመስላል? ለቢ ነው የሚቀርበው። ምክንያቱም በኤ አካባቢ ያለው እንትን የአር ሌንግዝ ይረዝማል፣ የቢ ደግሞ ያጥራል ማለት። ስለዚህ ኦልሞስት ወዴት አካባቢ ይመጣል ብለን ብናስብ ለምሳሌ እዚህ አካባቢ ነው የሚሆነው። ከዚህ እስከዚህ ያለውን ርቀት r1 3 ነው ብንል ከዚህ አንስታ ከዚህ ፖይንት አንስቶ ከዚህ ፖይንት እስከ እዚህ ያለው ደግሞ 2 ነው እንደማለት ነው። ስለዚህ አሁን ቺን ፖይንት ነው ፈልገው የተባለ q x, y ወይም ab ማለት ትችላላችሁ። ፈለጋችሁትን ቫሪያብል መውሰድ ትችላላችሁ፣ ችግር የለውም። ስናው q that means x, y which is equal to የቅድሙን ፎርሙላ መጠቀም ነው፣ ሌላ ምንም የለውም። ስለዚህ r2 x1 plus r1 x2 right divided by what r1 plus r2 this is x እቺ x ነው የምታሳየው። now the coordinate y ደግሞ coordinate of y is r2 y1 plus r1 y2 right divided by what r1 plus r2 በትክክል እንደዚህ መሄድ አለባችሁ ማለት እሺ። now አሁን ጠብቀን እናባዛ። r2 በዚህ ሰዓት ስንት ነው? 2 አይደል? 2 እሺ what about x1 የቅድሙ ነው ምንም አይቀየርም፣ ሲባዛ በኔጌቲቭ 1 ታደርጋላችሁ።
ሲደመር what about x r1 here 3 then x2 is 5 yes divided by እዚህ ጋር 5 ሁለቱን ስደምር 5 ነው የሚመጣው ኮማ እሺ what about y1 መጀመሪያ አራቱን እናስቀድም አራቱ ሁለት ነው ሁለት እሺ ሲባዛ y1 1 ሲደመር r2 is r1 is 3 sorry 3 times 10 yes then the whole divided by what 5 yes this is the coordinates of y now አሁን ቫልዩን ቀጥታ ሁለት ሲባዛ በኔጌቲቭ 1 2 ኔጌቲቭ 2 plus 3 times 5 is 15 then 15 plus negative 2 is what 30 then 13 divided by 5 here comma 2 times 1 is 2 2 plus 3 times 10 is what 30 30 plus 2 is 32 then 32 divided by what 5 yes so this is q አሁን q point q ምን ማለት x y which is equal to ይሄን ፖይንት እናገኛለን ማለት ስለዚህ እቺ ፖይንት ስንት ናት 13 over 5 ኮማ 32 እቺ 33 ስኩዌር እናታረጉ 32 32 ሲካፈል እሺ አምስተኛ ደግሞ እዚሁ ላንብበው let m minus 1 3b the midpoint of a line segment p በጣም አሪፍ አሁን p እና q የሚባሉ ሁለት ላይን ምንድነው በሁለት ፖይንት የተፈጠረ አንድ ላይን ሴግመንት አለ ያ ማለት እዚህ ጋር p ነው የመጀመሪያው p ነው ከዛ q እዚህ ጋር ስለዚህ እቺኛው ከዚህ አንስቶ እስከዚህ ያለው ሚድ ፖይንት እዚህ ጋር m ነው m ደግሞ አርቢትራሪሊ ስንት ነው ተብለናል -3 -1 3 -1 3 እቺ ሚድ ፖይንቷ -1 3 ኮኦርዲኔት በተጠቀሙ ግን ጥሩ ነው -1 3 እሺ ናው ከዛ ምን ይለናል if the coordinates of p is -7 -5 -7 አሁን p ማለት እቺ ፖይንት -5 -7 ከሆነች then what is the coordinates of q what about the coordinates of q በጣም አሪፍ አሁን ይሄ ማለት a, b ይሄንን ፈልጉ ተባለ በጣም አሪፍ ስለዚህ አሁን ይሄ እዚህ ጥያቄ ላይ ምንድነው ድጋሜ ላመግላችሁ ጥያቄውን let m -1 3 b the midpoints of the a line segment pq yes line segment pq ውን ሳለም ሚድ ፖይንታችን አስቀመጥን ይሄ ማለት ሚድ ፖይንት ነው m ካፒታል m በትልቁ የጻፉት በደንብ እንዲታያቸው if the coordinates of p is ተሰጠን የp ኮኦርዲኔቶች ተሰጡን then we are asked to find what coordinates of q now so solution በሉት now we start from what the midpoint formula so from what the midpoint ምክንያቱም ወርካውት ስለሆነ ቢሆን እንዲህ ብላችሁ መጻፍ አለባችሁ from the midpoint formula ወይም ደግሞ from the definition of midpoint ማለት ትችላላችሁ we know that the midpoint m which is equal to what yes x1 plus x2 አሁን x1 ሲደመር x2 ሲካፈል ለሁለት ምክንያቱም ሚድፖይንት ማለት ይሄ ማለት ከዚህ ኢኩዲስታንስ ፍሮም ምንድነው ያለው p up to m and also q up to m ነው ያለው ኢኩዲስታንስ ነው ያለው ስለዚህ ከp እስከ m ያለው ርቀት እና ከq እስከ m ያለው ርቀት እኩል ነው ስለዚህ ኮማ y 1 plus y2 ሲካፈል ለሁለት ማለት እቺ ነች በቃ ፎርሙ እና we remember that ነገር ግን ማን ተሰጥቶ ነው እዚህ ጋር let's say for example x1 እና y1 ተሰጥቶና but we are asked to find what ab ማለት ደግሞ እንደ x2 እና y2 ነው ሳይሆን ማለት ስለዚህ ቫሪያብሎቻችን ናቸው ነው በጣም አሪፍ ነው but we have what the midpoint that means -1.3 is given yes ይሄ የተሰጠ ነው ስለዚህ ከተሰጠን ሳብስቲቱት እናደርጋለን ከm ላይ ማለት ነው ስለዚህ x1 አለ which is -5 but I don't know what x2 which is a divided by 2 comma what about y1 which is -7 but I don't know what y2 ማለት አልተሰጠኝም ማለት ነው ሲካፈል ለሁለት እሺ አሁን ምንድነው የምናደርገው ምንድነው ኮኦርዲኔቱን እኩል ማድረግ ማለት ለምሳሌ -1 ከዚህኛው ጋር እኩል ነው ፖዚቲቭ 3 ደግሞ ከዚህኛው ጋር እኩል ነው ማለት እሺ ምን ማለት ነው -1 which is equal to -5 yes plus a the whole divided by 2 and again 3 which is equal to -7 plus b over 2 ስለዚህ n የቢን ቫልዩ ከዚህ ከሁለቱ ኢኩዌሽን ማግኘት እንጂ ሴፓሬትሊ ማግኘት እንችላለን ማለት ስለዚህ ምን ማድረግ ነው አሁን እዚህ ጋር አሁን ስትሰሩ እንዳትሳሳቱ አሁን ኔጌቲቭ 1 አለ ከዛ -5 a over 2 አለ ስለዚህ ምንድነው የምታደርጉት እቺንን ኦቨር 1 ታደርጉትና -1 times 2 ታደርጉና ከዛ -5 plus a ጋር እኩል ይሆናል ማለት እሺ ምንድነው ማድረገው እዚህ ጋር ትመጡና -1 times 2 is -2 which is equal to -5 plus a አይደል ስለዚህ አሁን we easily get what the value is ስለዚህ add the opposite of -5 on both sides of the equation ስታደርጉ የ-5 ኦፖዚት ስንት ነው +5 ማለት ስለዚህ ምን ይመጣልኛል -2 plus 5 which is equal to -5 plus 5 is 0 which is equal to a now the value of a becomes 3 a ስንት መጣች 3 a ስንት ነች 3 በጣም አሪፍ እሺ what about b b ደግሞ አሁን እዚህ ጋር ኦቨር 1 ታደርጉና አሁን b-ንም በቀጥታ ማግኘት ትችላላችሁ ስለዚህ 3 ሲባዛ በሁለት እኩል ነው -1 in bracket እንደማለት ነው ስለዚህ 6 which is equal to -7 plus b እሺ the value add the opposite of -7 on both sides of the equation ታደርግ 6 ሲደመር 7 which is equal to b now b becomes what 6 ሲደመር 7 ስንት ነው 13 the value of b becomes what
13 ሶ የተጠየቅነው ይህን ነበረ። ኪው ኤቢ ወይም ደግሞ ኤክስ ዋይ ነበረ። ስንት መጣል? 3,13 መጣ ማለት ነው። ልክ ነኝ? አዎ ቸካ እንግዲህ እናንተ ዋናው ኮንሰፕቱ እንዲገባችሁ ነው የምፈልገው። ኤኒዌይስ ግን 3,13 ነው የሚመጣው ማለት ነው። በጣም አሪፍ። እሺ በጣም አሪፍ። ስድስተኛ ጥያቄ ነምበር 6 የኤክሰርሳይዝ 4.1 ስድስተኛ ጥያቄ ነው። እዚሁ ላንብበው። ሌት ኤ እንበላ ኤ ኮማ 0 ቢሆን ከዛ ቢ ደግሞ 0 ኮማ ቢ ኦልሞስት ይሄኛው እንደዚህ ከምለው ኤ which is equal to ግን የተሻለ ነው። ኤ which is equal to ኤ ኮማ 0 ኤ which is equal to ኤ ኮማ 0 again ቢ which is equal to ቢ ደግሞ ስንት ሰጠኝ? 0 ኮማ ቢ ኤንድ ኦ ደግሞ 0 ተሰጠኝ። ቢ ዘ ቨርቴክስስ ኦፍ ራይት ትሪያንግል የራይት ትሪያንግል ምንድን ናቸው? ቨርቴክስ ናቸው። በጣም አሪፍ። እሺ አሁን ራይት ትሪያንግል ማለት ኤክስ ዋይ ኮኦርዲኔት ፕሌን ላይ እንዲህ ብናስቀምጠው ራይት ትሪያንግል ማለት እንደዚህ ይሄ ኤክስ ዋይ ኮኦርዲኔት ፕሌን ነው። ይሄኛው ዋይ ነው። ይሄ ኤክስ ነው። ከዛ የተነሳው ከኦሪጂን ነው ከ0 0 that means ኦ እዚህ ጋር አለ። ስለዚህ መነሻው 0 0 ነው። ከዛ ኤ 0 ማለት ኤ 0 ምንድን ነው የሚያመለክተው? አሁን ኤ 0 ማለት የኤክስ ኤን ሪል ነምበር ሆኖ የዋይ ግን 0 ሲሆን ማለት ኦኬ። ስለዚህ ፕሮባብሊ የሆነ ራንደም ፖይንት ላይ እዚህ ጋር ነው ብላችሁ ማሰብ ነው። ኤ ኮማ 0። እሺ ቢ ደግሞ 0 ኮማ ቢ ማለት ፕሮባብሊ የኤክስ 0 ነው፣ የዋይ ደግሞ ኦል ሪል ነምበር ነው። ስለዚህ ቢን አናውቅም፣ ቫሪያብል ነው። ስለዚህ ፕሮባብሊ ወይ ከዚህ ሊሆን ይችላል ወይ ከዚህ ሊሆን ይችላል። ነገር ግን እዚህ ጋር እናስቀምጠው። ይሄ ደግሞ 0 ኮማ ቢ ነው ብለን አስብ። ከዛ እነዚህ ላይኖች ልናገናኝ ነው። ስለዚህ ራይት አንግል ትሪያንግል እናገኛለን። እናገኛለን። ይሄው። ስለዚህ ይሄ ምን መጣ? ራይት አንግል ትሪያንግል። ለምንድን ነው ራይት አንግል ትሪያንግል የተባለው ግን በእናታችሁ? ምክንያቱም ኤክስ እና ዋይ ምን ስለሆነ ፐርፐንዲኩላር ስለሆነ ይሄ ኤክስ እና ዋይ ፐርፐንዲኩላር ስለሆነ እዚህ ጋር ራይት ትሪያንግል አላገኘም። ራይት አንግል ትሪያንግል ማለት በሁለቱ ሳይዱ 90 ዲግሪ የሰራ ማለት ነው። ራይት አንግል ትሪያንግል ማለት ኦኬ። ይሄ ነገር ግን እንደው እዚህ ኮኦርዲኔት ላይ ብቻ ነው ኳድራት ዋን ላይ ብቻ ነው ሊሆን የሚችለው ነው ላይሆን ይችላል። ኤኒዌይስ ግን ጥያቄው ምንድን ነው የሚለው show that the midpoints of AB is equidistant from the vertex of the triangle። ኦኬ አሁን ሚድፖይንቱ የትሪያንግሉ ሚድፖይንት ኢኩዲስታንስ ፍሮም ከዜሮ ዜሮ እስከዚህ ኢኩዲስታንስ መሆኑን ከዚህ እስከዚህ ኢኩዲስታንስ መሆኑን አሳዩን የተባለው አሳዩ። ይኸው በእጅ ስለሳልኩት ነው እንጂ እንዲህ ስስሉት ራሱ ይታወቃል። ስለዚህ እችንን አሳዩን የተባለ አሁን አሳዩ ስለባል ግን እችን ብቻ እንዲህ ብለን ጽፈን ዝም አልንልም ማለት ይህ ሚድፖይንታችን ሚድፖይንቱ ለምሳሌ ሌትስ ሳይ ምን ልበለው ኤ ኮማ ቢ ቢሆን ብዬ ባስብ ይሆናል። ግን ሚድፖይንቱ ያ ማለት ይሄ ኤም ዝም ብዬ ኤም ብለው አይሻልም? ኤም ነው አይደለም? ኤም ማለት ግን ነገር ግን ያ ኤክስ ኮማ ዋይ የማይታወቅ የሆነ አርቢትራሪ ነምበር ላይ ያለው ነገር ግን ከዚህኛው ከዚች እስከዚችም ያለው ርቀት ከዚህም እስከዚህ ያለው ርቀት ከዚህ እስከዚህ ያለው ርቀት ግን ምንድነው? እኩል ነው። ያ ማለት ከዚህ እስከዚህ ይሄም እኩል ምንድነው? ተጋጣሚ ነው ወይም እኩል ነው ማለት። ስለዚህ ይህንን ግን አሳዩን የተባለ ይሄ ነገር ግን ወደዚህኛው ሊመጣ ይችላል፣ ወደዚህም ሊመጣ ይችላል፣ ወደዚህ ሊመጣ ይችላል። ስለዚህ ስንሰራ ስንት አማራጭ ያለ? 4 ኦፕሽን ያለ። ለምሳሌ ኦፕሽን ዋን ስንሰራ ለምሳሌ ሶሉሽን እንበልና ሶሉሽን ሌት ዘ ፖይንት ለምሳሌ አሁን ፖይንት ማለት ሌት የመጀመሪያ 4 አማራጭ ያለን ግን ቢያንስ አንዱን ላሳያችሁ። ሌት ኤ ኢዝ ፖዚቲቭ ኤ ፖዚቲቭ ብትሆን ቢ እንደገና ቢ ራሱ ፖዚቲቭ ብትሆን ያ ማለት ኳድራት ስንት ላይ ማለት ነው? ኳድራት ዋን ላይ። እሺ ኳድራት ቱ ላይ ደግሞ ስንመጣ እዚህኛው ኳድራት ላይ ደግሞ ብንመጣ ኤ ቢ ምንድን ነች? ፖዚቲቭ ኤ ምን ትሆናለች? ኔጌቲቭ። እሺ ሌላ ኦፕሽን። እሺ ኳድራት ስሪ ላይ ስንመጣ ሁለቱም ምን ሲሆን ኔጌቲቭ ሲሆን እንችላለን። እዚህኛው ደግሞ ስንመጣ ቢ ምን ስትሆን ቢ ኔጌቲቭ አድርጌ ኤን ደግሞ እዚህ ካለችበት አድርጌ ቦስድ እችላለሁ። ግን በአራቱም ስሰራ ግን ማመጣው እንትን የሚድ ፖይንት ግን ምንድነው? እኩል ነው ማለት ነው። እሺ ኤቢ ኢዝ ኢኩዲስታንስ ፍሮም ዘ ቨርቴክስ ኦፍ ዘ ትሪያንግል መሆኑን አሳዩን የተባለች እቺ። ስለዚህ እቺ ኦ ነች፣ ከዛ ይሄኛው ኤ ነው፣ ይቅርታ፣ ከዛ ይሄ ቢ ነው ማለት ነው። ስለዚህ አሁን ጀምር። አሁን ዘ ሚድ ፖይንት ኤም which is equal to ሚድ ፖይንት ፎርሙላ ነው አፕላይ የምናደርግ። ስለዚህ አሁን ይሄንን ለመስራት ምንድነው የምናደርገው? ከዚህ እስከዚህ ያለው ርቀት እዚህ እስከዚህ ያለቻት ርቀት ለመስራት ለምሳሌ ሚድ ፖይንት ነው አፕላይ የምናደርግ ብያችኋለሁ። ለምሳሌ እዚህ ጋር ከ0 0 ከተነሳሁኝ መጀመሪያ በዚህ ባለው ብቻ ልጠቀም። ስለዚህ ባለው ብቻ ስጠቀም ከዚህ እስከዚህ ያለቻትን ርቀት ከዚህ እስከዚህ ያለቻት ርቀት ከዚህ እስከዚህ ካለው ርቀት ጋር እኩል ነው ብዬ ለማሳየት ማለት ነው። ስለዚህ ምንድነው ማድረገው? ሚድ ፖይንት ፎርሙላ ስለሆነ አፕላይ ማድረገው ምን ብዬ እነሳለሁ? ሚድ ፖይንት። ስለዚህ አሁን እዚህ ጋር ያለኝ ስለዚህ የመጀመሪያው አንደኛው አማራጭ ምን ይሆናል? ኤ ማይነስ አሁን ሀፍ ላይ ነው የምናገኘው። የርቀት ከዚህ እስከዚህ ከሆነ ምንድነው የምናገኘው? ሀፍ ላይ ነው የምናገኘው። ሀፍ ላይ ከሆነ ስለዚህ ኤ ኦቨር ቱ አሁን
እዚህ ጋር ኤ ማይነስ ኤ ኦቨር 2 እሺ ዘ ሆል ስኩዌር ፕላስ ዋት አባውት ቢ ቢን ደግሞ ስንወስድ አሁን ምን ይሆናል? ቢ ደግሞ አሁን ቢ ማይነስ የቢን ግማሽ ቢ ኦቨር 2 ዘ ሆል ስኩዌር ከዛ አንደር ስኩዌር ሩት ይሆናል ማለት ነው። እሺ አሁን እንሂድ። ስለዚህ አሁን እዚህ ጋር ኤ ማይነስ ኤ ኦቨር 2 ማለት ትዋይስ ኦፍ ኤ ማይነስ ኤ ስለሆነ ኤ ኦቨር 2 ይመጣል። ስለዚህ አንደር ስኩዌር ሩት ኦፍ ኤ ኦቨር 2 ዘ ሆል ስኩዌር ይሆናል እዚህ ጋር ፕላስ እዚህ ጋር ተመሳሳይ ነው ቢ ኦቨር 2 ዘ ሆል ስኩዌር በጣም አሪፍ። ስለዚህ ይቅርታ፣ ስለዚህ እዚህ ጋር ምን አለ ኤ ኦቨር 2 ዘ ሆል ስኩዌር ማለት ምን ማለት ነው? አንደር ስኩዌር ሩት ኦፍ ኤ ስኩዌር ኦቨር 4 ማለት ነው ፕላስ ዋት አባውት እዚህ ጋር ዚስ ዋን ቢ ኦቨር 2 ዘ ሆል ስኩዌር ሚንስ ቢ ስኩዌር ኦቨር 4 ማለት ነው ያ። ስለዚህ አሁን 1 ኦቨር 4 ኮመን ማውጣት ይችላሉ። ናው አንደር ስኩዌር ሩት ኦፍ 1 ኦቨር 4 ኢን ብራኬት ኤ ስኩዌር ፕላስ ቢ ስኩዌር ራይት። ሶ ይሄኛውን ደግሞ ሰፓሬት ማድረግ ትችላላችሁ፣ ችግር የለም። ስለዚህ ስኩዌር ሩት ኦፍ 1 ኦቨር 4 አንደር ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር። ስለዚህ ምን ይመጣል በዚህ? እሺ 1 ኦቨር 4 ስኩዌር ሩት ኦፍ 1 ኦቨር 4 ሚንስ 1 ኦቨር 2 አንደር ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር which is equal to a ስኩዌር ፕላስ ቢ ስኩዌር ዘ ሆል ኦቨር 2 ይመጣል ማለት። ስለዚህ ሚድ ፖይንቱ ይሄ ነው የሚሆነው። በአራቱም አማራጭ ብትሰሩት ግን የምታገኙት ምንድነው? ተመሳሳይ ነው ማለት። ስለዚህ በኦፕሽን 2 3 4 አድርጋችሁ መስራት ትችላላችሁ። ያ ማለት ትሪያንግሉ እዚህ ጋር ሲመጣ እንደዚህ ሲሆን ማለት ነው። አይ እንደዚህ ካልሆነ ደግሞ ወደዚህ ቢሆንስ ምን ብላችሁ መውሰድ ትችላላችሁ። እንደዚህ ማድረግ ትችላላችሁ። ካልሆነ ደግሞ እንደዚህም ሲሆንም ማድረግ ይቻላል። ስለዚህ አራት አማራጭ ነው ያለን ማለት። ስለዚህ ሚድ ፖይንታችን ለዚህኛው እዚች ጋር ትሆናለች፣ ለዚህኛዋ እዚች ጋር ፕሮባብሊ፣ ለዚህኛዋ ደግሞ እዚች ጋር ያደርጋችሁ በአራቱ የምትሰሩት ግን የምታመጡት መልስ ግን ምንድነው የሚመጣው? ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ኦቨር 2 ይመጣል። ወይም ደግሞ 1 ኦቨር 2 ታይምስ ዘ ስኩዌር ሩት ኦፍ እዚህ ጋር እንዲመጠቀም ትችላላችሁ። ዘ ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ይመጣል ማለት ያ ይሄ ይሆናል። ስለዚህ የቻፕተር 4 ኤክሰርሳይዝ 1.12 በአንድ ቪዲዮ እንደዚህ ጨርሰናል። ቀጥሎ ደግሞ 1.12 ይዤላችሁ ይሄኛው 1.11 ነው። 1.12 ደግሞ ይዤላችሁ እንድመጣ ይሄኛውን በደንብ ላይክ አድርጉት፣ ሸር አድርጉት፣ ለተለያየ ልጆች አድርሱት። ይሄኛው ትንሽ እንደታየ ሁለተኛውን ደግሞ የመለቅ ይሆናል። በጣም አሪፍ። በተረፈ ግን ለፋይናል ኤግዛማችሁ የአራት ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ፣ የሐዋሳ፣ የጅማና የሀረማያ ዩኒቨርሲቲ የአንዳንድ ዓመት ፋይናል ኤግዛም እየተሰራለ ሊንኩን ቸክ አድርጋችሁ ከተመቻችሁ እሱንም መጠቀም ትችላላችሁ ማለት ነው። በእርግጠኝነት እሱን ከሰራችሁት ኦልሞስት ወደ 130 ምናምን ፔጅ ነው። እሱን ከሰራችሁ ፋይናል ኤግዛም ላይ ጥሩ ውጤት ታመጣላችሁ ብዬ ተስፋ አደርጋለሁ። በተረፈ በደንብ በርቱ። ያው እስክሪብቶና ንጹህ ወረቀት ማገናኘት ይፈልጋል ማለት እንደዛ አድርጉ። በደንብ ለማንበብ ሞክሩ። የተለያዩ አማራጮችን ተጠቀሙ። በተረፈ መልካም ጊዜ። አመሰግናለሁ። በርቱ።